ሰላም እንዴት ናችሁ? ዛሬ የመጣንበት ምክንያት ማለት ነው ጅሪት የሰራችው ስራ ዛሬ አስቸኳይ ስራ የሚወጣ ነበርና እኔ ፈርጥ ለማጣበቅ ፈርጥ ቤት ሄጄ ነበረ። እሷን ወደዚህ ስራ በቃ አስተካኪ የሚስተካከሉ የሚወጡትን አስተካኪ የሚቆራረጡ ቢሆን የሚስተካከል ነገሩ ነበሩ እነሱን አጀስት አድርጊ ተብላ መጣለች እና 2 ቀን አዳር ሰርተን ነበረ። 1 ሰዓት ቆይቼ መቼም አሁን ሁሉ ነገር ጨራርሳለች። በቃ ይሆናል አይደል ቀሪውን ነገር እስቲ እንዴት አድርገን እንደምንልክ ምናምን የተባባለ ስራ የተባለችው ቀጥሎ የሚስተካከል የሚላክ ስራ ላይ ነውና ይሄኛውን ስራ ልንልክ ቀጥሎ የሚወጣውን ደግሞ በቃ እንትን በዩ አስተካኪ ብዬ ነው ትንሽ ነገር ይቀረው ነበርና እሱን ነገር አስተካኪ ብዬ ነው ላኳት ያኛውን እየጨረስኩ ስለነበርና ጅሪት መጣለው መቀሲሳ 1 ሰዓት ሙሉ ምንም ነገር ሳሰራ ድካም እንዴት ትላለች ስመጣ ሜሪ ምን ይያል አልቋል መቼም አላታለሁ ምኑ እንትኑና የሚሰራው ስራ ነው ያታለሁ አልጀመረችው መቀስ ይዛ እና ወይኔ ጉዴ ብዬ እግዚአብሔር ይመስገን ያው እግዚአብሔር ሁሉ ጊዜ ይረዳናል። መጣውና እኔ ተረከብኩት እንት ዮናታን ደረሰ አይደለ እህቱ ልጅ አይደለ እንደገባ እንዴ ያልኩት እግዚአብሔር ጊዜ የሚያግዘን ያወቁት ከምን ፍጥነት እንጂ 30 ደቂቃ ወሰደ ማለት ደፋ እሷም ልክ ስታይ ደንግጣ ነው መሰለኝ እንደ አዲስ እግዚአብሔር ይመስገን ሰርተን በሰዓቱ ደረሰ። በርግጥ እንትን በዚህ ጉዳይ ብዙም እግዚአብሔር ይመስገን እንትን ብሎን አያውቅም ግን እንደዛ እና ምን ሆነሽ ነው 1 ሰዓት ሙሉ ላታል እግዚአብሔር 15 ደቂቃ የሚወስድ ስራ ነው 1 ሰዓት ሙሉ ምን እየሰራሽ ነው ላታል እየሰራው የት ሄዳ እንደመጣች ላታውቅም ቆይ ብላ የት ደርሳ እንደመጣች አታውቅም። የሰዓት አዙሪት አለው እግዚአብሔር የሰዓት አዙሪት አለው እንዳለችኝ ማለት ነው 15 ደቂቃ የምትወስድ ስራ 1 ሰዓት ሙሉ በቃ ሰዎቹ ደርሰዋል እኮ እና አልቋል በቃ ፏፈሽ ብለን ምናምን ልንል ስመጣ መቀስ ይዛ ትላለች እና ስመጣ ምን ልበል 1 ሰዓት ሙሉ ድካም መጥፎ ነው እንደዚህ ነው ያልኩት እግዚአብሔር እንደዚህ ማለት ነው እንዴ ዮናታን ደረሰ እውነቷን ነው እንዴ ያለችው ያስብላል እና አስገረመኝ ግን ሁሉም ነገር በእግዚአብሔር ፈቃድ ሁሉ ነገር በቦታው ተስተካክሎ ምንም ነገር እንትን ሳይል አለቀልን። የስራሽን ይስጥሽ